ወደ እህቶቼ ልምጣ። ሴት ልጅ ባል የሚጠብቅሽ ብሽል ልንገርሽ እንደ እህት ኢንሻአላህ ባል መከበርን ይፈልጋል። እሷን ክብካቤ እንደ አንቺ እንደምትፈልጊው እሱ ደግሞ ከአንቺ ምን ይፈልጋል? እንድታከብሩ ይፈልጋል። ሲያዝ እሺ እንድትዩ ይመኛል። ባል ይሄን ይወዳል። የቤቱ ንጉስ መሆን ይፈልጋል። የሰማችሁኝ አይደለም እናንተ አይደል? ኢንሻአላህ ለእህቶቼ ነው የምናገረው። ባል ምን ይፈልጋል? መከበር፣ አባወራ መባል። ግልጽ ነው አይደል? የሆነ መከበር ይፈልጋል። አዞ መደመጥን ይፈልጋል። ስለዚህ እህቴ በጣም አደራ እምልሽ ሲያዝሽ እሺ በይ። አዘዘ የሆነ ነገር ኖ ሲል እሺ። ሐሳብ ካለሽ ነው በጣም ፖላይት ዲሞክራት በሆነ አቀራረብ ከዚህ አንፃር ቢሆንሳ ትገይዋለሽ። እሺ ነው የሚልሽ እሱ ዞሮ የሆነ ነገር ከልክሎሽ በጥሩ አቀራረብ ቀረቢው ዞሮ እሺ ይልሻል። ስለዚህ ባልሽ ካንቺ ምን ይፈልጋል? ሲያዝሽ እንድታደምጭ። እዚህ ቦታ ነው ዛሬ አንሄድም እንዲህ ችግር አለ ሀቢቢ እንዲህ ነው አስረጂው። እዛው ጋር ከቆም ፓርክ አርጎም ቢካለሽ ኦኬ በይ። እንዳከበርሽው ሲያቅ ውዴታው ይጨምራል። እኔ ብዙ ወንዶችን እቀርባለሁ ከትዳር አንፃር ግን ሚስቶቻቸው ላይ የሚጠሩት ደስ የሚል ባህሪ አለ። ይሄ ያልተመቸኝ ግን ይሄ በዚህ በኩል ደግሞ እኮ ምትክ የላትም ይለኝ። በተለይ ከሚጠቅሱት ሳዛት እሺ ትለኛለች። በጣም ነው ላንቺ ያለው ፍቅር የሚጨምር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልመርአቱ አንዲት ሴት ኢዛ ሰለት ኸምሰሃ 5 ወቅት ሶላቷን ከሰገደች ወሳመት ሸህረሃ አንዱን ወሩን ከጾመች ያኒ ረመዳን ወአጣዐት ዘውጀሃ ባሏን እሺ ካለች ጀዛዋ ምን ይሁን? ጀበል ኡሁድም ያህል አጅር አላት ነው ወይስ 100 ሺህ አላት ነው? በጭራሽ። ክፍያው ወፍራም። ደኸለት ጀነተ ረቢሃ የጌታዋ ጀነት ውስጥ ገባች። በአረበኛ ቋንቋ ደኸለት ማዲ እንለዋለን፣ ፓስት ቴንስ። ገባች ትገባለች ማለት ገባች። ደፍኔትሊ በቃ አላህ ቀድ አፍለሐ አልሙእሚኑን አፍለሐ ማዲ ነው። ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው። ደኸለት ጀነተ ረቢሃ ገባች አሉ ረሱል ሰለላሁ ዐለይሂ ወሰለም። 5 ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉስ እሺ ካለች ጀነት ገባች። ስለዚህ እህቴ ባልሽን የምትታዘዡ ለእርሱ ስትይ አይደለም ለአላህ ስትይ። ሶላትን ትሰግጁ ለማን? ሊራህማን። ምጾሚው ለአላህ። እሱንም እሺ ስትይው ለማን ነው? ሊላሂ ሱብሓነሁ ወተዓላ። እርሱማ ማይመችሽ ባህሪ ሊያሳይሽ ይችላል። እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል። እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል። እርሱን እርሺው። ማንን ነው እየታዘዝሽ ያለሽው? አላሁ ሱብሓነሁ ወተዓላ። ምናልባት እሱ ካበሸቀሽ አንፃር ለአንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንፃር ላትታዘዡ ይገባ ይሆናል። እንዲህ ስሜት ይመጣብሽ ይችላል። ኖ እኔ የምታዘዘው ማንን ነው ማለት አለብሽ? አላህ። ደኸለት ጀነተ ረቢሃ። ባል እሺ ስትይው ደስ ይለዋል። ወአጣዐት ዘውጀሃ። ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል። የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ። ቁንጅና ይለያያል። አንዱ ቀይ ይወዳል፣ ሌላው ጸይም። አንዱ ውፍረት ይወዳል፣ አንዱ ቅጥነት ይወዳል። አንዱ ቁመና ይወዳል፣ ሌላው ጸጉር ይወዳል። የተለያየ የሰው ስሜት አለው አይደለም ነው? ቁንጅና በእያንዳንዳችን አይን ይለያያል አይደል? ለአንዱ የምትስበው ለሌላው አትስበው። ቆንጆን ሴት ነብዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጿት። ኢዛ ረአይተሃ ሰረትሁ። ስታያት ምታስደስት ቀይ ትሁን ጸይም ትሁን አይደል? ሳያት በቃ ደስተኛ። ወኢዛ አመረሃ አጣዐትሁ። ሲያዛት እሺ የምትለው። ስለዚህ እህቶቼ አደራዬ ለእናንተ ምንድነው? ባል ሲያዝ እሺ ሀቢቢ እንደዚህ ይሁን እንዴ እንዲህ ባይሆንስ
አይ ነገ እንዲመጥራት አለብን እንግዳ ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ ይሄን አንተን አይመጣም ኖ እንዲህ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሆን እዛው ላይ ፓርክ አርጎ ችክ ካለብሽ ደስ እንዳለ እንዲህ አለ አንተን ለማስደሰት አረጋዋል ከዛ እሱም የቤት ስራ ሰጠሽ ግን ለምን ማንዘለው ይላል ከዛ መጥቶ በቃ ትቸዋለሁ ምናምን ይልሻል ስለዚህ ባል ምን ይፈልጋል ሪስፔክት ሲያዝሽ እሺ ባልም ደግሞ እንዲህ ሲባል አምባገነን ሁን ማለት አይደለም ፈላጭ ቆራጩን ሁሉን እዚህ ዘዝ አውጣ አይደለም ግልጽ ነው اذا اردت ان تطاع فامر بما يستطاع ይላሉ አረቦቹ እሺ እንድትባል ከፈለክ እሺ የሚያስብል ስራ አዘዝ ግልጽ ነው አታግዝፈው አንተ አሁን ቤት ሄደህ ንጉስ ነኝ እንዳትል ገብተህ ግልጽ ነው مرحبا ተካብዙ ተንፍሻለሁ አልታወቀኝም على كل حال እኔ ኢትዮጵያ ውስጥ አንድ ሴት አስታውሳለሁ ሙስሊም አይደለችም የትልቅ ካምፓኒ ባለቤት ነች በሆነ ስራ አጋጣሚ ተገናኝተን ነው ይሄን ታሪክ የሰማሁት ትልቅ ካምፓኒ አላቸው ካምፓኒው ድርጅት ላይ የሚቀጠር ማንኛውም ሰው ያስቀመጠችባቸው መስፈርት አለ ያ መስፈርት መሰላችሁ ባሏ ሲመጣ ሁሉም እንዲቆም ባሏም ሌላ ካምፓኒ አለ ወደሷ ድርጅት ሲመጣ ሴክሬታሪ የለ ጻፊ የለ ዘበኛ የለ ሁሉም ይቆማል ሹግ ነው የሚመስል የቅጥር ህጓ ባሌ ከመጣ ንጉሱ መቆም አለባቸው ወደሷ ካምፓኒ ባሏ መጣ ከተባለ ሁሉ ይቆማል such respect ባል እንደ አይነት ክብር ይፈልጋል ከሚስቱ እዚህ ትልቁ አደራ እህቶቼ ባልን ሪስፔክት አንተ ተንከባከባት እሷም ታክብረ እሷም ታለቀ መግባባት ይባላል መግባባት ማለት አንዱ ባንዱ ውስጥ ይገባል ሌላው በሌላው ይገባል መግባባት ይባላል ግልጽ ነው አብሮነት አንተ አክብራት አንተ ተንከባከባት እሷ ታክብረ ስለዚህ ትልቁ ወሲያዬ ለእህቶቼ የምሰጠው ምንድነው ለባልሽ ክብር ይኖርሽ ኸይሩኩም ሐዲሱን ጨርሱልኛ ኸይሩ